ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ አዲስ ነገር ይዤ ብቅ ብያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ እና ሼር አድርጉት። ዛሬ ቀኑ እሁድ ነው፣ አፕሪል 13 2025። የእሁድን የቀን ውሎ እነግራችኋለሁ ማለት ነው። የእሁድን የቀን ውሎ 4 ግራም ወርቅ ምን ያክል ነው የሚለውን ከመንገሬ በፊት አንድ የምነግራችሁ ነገር አለ። ውድ ቤተሰቦቼ የማከብራችሁ የምታከብሩኝ የምላችሁ ነገር ምንድን ነው? አንዳንድ እህቶቼ የራሴ ወርቅ ቤት ያለኝ የሚመስላችሁ አላችሁ። በዋትስአፕ መታችሁ ቁጥር ስሰጣችሁ ያው ቦታው ድረስ ሄዳችሁ ያያችሁ ልጆች አላችሁ ማለት ነው። እዚህ ጋር ማወቅ ያለባችሁ ምንድነው፣ እኔ የራሴ ወርቅ ቤት የለኝም፣ ወይንም ደግሞ ወርቅ ቤት ተቀጥሬ አልሰራም። እኔ እንደናንተው መዳም ቤት የምሰራ አንዲት የመዳም ቅመም እህታችሁ ነኝ። የራሴ ወርቅ ቤትም ሆነ ተቀጥሬ አልሰራም ማለት ነው። ነገር ግን ደንበኞች አሉኝ፣ ብዙ ጊዜ እየህኮ ቪዲዮ የምቀርጽበት እንዲሁም ደግሞ ወርቅ ግዢልኝ ሲሉኝ እየህኩ የምገዛው ለራሴም የገዛሁባቸው ደንበኞች 5 ደንበኞች አሉኝ። በዋትስአፕ ስመጡ እንግዲህ የአንደኛውን ደንበኛዬን ቁጥር ሰጥቻችሁ ሄዳችሁ አንዱ ቦታ ደስ ካላላችሁ እንግዲህ እናንተ ዘወር ብላችሁ መግዛት የእናንተ ግዴታ ነው። ለምሳሌ እኛ ወርቅ ቤት ሄደን እንኳን ወርቅ አይደለም ልብስ ሱቅ ገብተን እዛ ገባንበት አንዱ ቦታ ደስ ካላለን ሌላ ቦታ ነው የምንሄደው አይደል እንዴ? እናንተም ሄዳችሁ አንድ ቦታ ደስ ካላላችሁ ዘወር ብላችሁ መግዛት የእናንተ ኃላፊነት ነው ማለት ነው ሀባይብ። እና እኔ ደንበኞች ስላሉኝ እንጂ የራሴ ወርቅ ቤት የለኝም። ኢንሻአላህ እንግዲህ እናንተ ካላችሁ ወደፊት ያው ሀብታም ስሆን አገሬ ላይ ከፍታለሁ ማለት ነው። በመቀጠል አሁንም አያይዤ የምነግራችሁ ነገር ምንድነው፣ ስለ ወርቅ አንዳንድ ነገር ንገሪን የምትሉኝ ስለ ወርቅ አብራሪልን ነው። እኔ ሁልጊዜ ቪዲዮዬ ላይ እያብራራሁኝ በቃ ይጠቅማል ያልኩትን ነገር የቪዲዮዬ መካከል ጣል እያረኩ ነው ማልፈውና እናንተ ማዳመጥ አለባችሁ። ሳታዳምጡ አትለፉ። አንዳንድ እህቶቼ እኔ የተናገርኩትን ኮመንት ላይ ትጠይቁኛላችሁ። ስለዚህ ብታዳምጡ እናንተ መልሱን ታገኙታላችሁ። ስለ ደሪባ፣ ስለ መስነእያ፣ ስለ ካራት፣ ስለ ግራም ሁሌ ይናገራለሁ። ካራት ምንድን ነው? እንዲሁም ደግሞ ግራም ምንድን ነው? ግራም ማለት መጠኑ ነው። ካራት ማለት ደግሞ የወርቁ አይነት ጥራቱ ነው። እና ውድ ቤተሰቦቼ ይሄንንም ብታዳምጡ እናንተ መልሱን እዛው ላይ ታገኙታላችሁ ማለት ነው። 4 ግራም ወርቅ እንግዲህ ምን ያክል ነው? ልሙጥ አለ፣ እንዲሁም ደግሞ ዳብል አለ። ዳብል ማለት እንደዚህ እንደማሳያችሁ ማለት ነው። ከላይ ልሙጡ ደግሞ ከላይ ምንም አይነት ነገር የለውም። ወርቅ ስገዙ ሁልጊዜም እንደምላችሁ ባካችሁ ጥንቃቄ አድርጉ። ሄዳችሁ ተቻኩላችሁ ልክ እንደ ቀብር አፈር እየተቻኮላችሁ ትሄዳላችሁ። እዛ ሄዳችሁ በችኩል ገዝታችሁ ትመለሱና ትለድማላችሁ። ምን ላድርገው፣ ልመልሰው ወይ እንዲህ ልበለው ወይ? ለምን ከዚህ በፊት እናንተ ለምን ረጋ ብላችሁ አከዱ? ወይ ኢጃዛ ስትሄዱ ወይንም ደግሞ በቃ የሚያቅ ሰው ጋር ጓደኛ ጋር ሆናችሁ የወርቅ ልምዱ ያለው ገዝቶ የሚያቅ ገዝቶ የሚያስላችሁ በደንብ ስለ ካራት የሚያቅ መዳማችሁ ጋር ብድግ ብላችሁ ወርቅ መግዛት እፈልጋለሁ ስላልሻ ብቻ ያለ ሀባያሽን ልበሽ ስላለችሽ ብድግ ብለሽ ትሄጃለሽ። ሀይ ስልሻለኝ የምትፈልጊውን ሳይሆን የማትፈልጊውን ወርቅ ገዝተሽ ትመጫለሽ። እሺ ከደሪባው ጋር እዛ ላይ ነው የሚወጣው ሂሳቡ። ልመልሰው እንኳን ስትይ የግራሙ ሂሳብ ሊመለስልሽ ብሩ አይመለስም። ቅያሬ ነው የሚሰጡሽ ወርቅ። ገብቶሻል? የደሪባ አይመለስላችሁም። ግን ይዛችሁ ከሄዳችሁ ወርቁ ቅያሬ እንደ አዲስ ሌላ ቅያሬ በዛው ሂሳብ ትቀይራላችሁ እንጂ የደሪባ በፍጹም ብሩ አይመለስላችሁም ማለት ነው። እና ውድ ቤተሰቦቼ ተረጋግታችሁ ወርቅ ግዙ። ስገዙ አትቻኮሉ። ወርቅ ቤት ሄዳችሁ ደግሞ አትደናበሩ። በቃ ወደ ቀኝ ወደ ግራ መገለማመጥ አያስፈልግም። ቀጥ ብለሽ ሂጂ። ማንም ዞር ብሎ አያዩሽም። እውነት
እኛ ብዙ ጊዜ አበሾች የዛ ቦታ ላይ እንኳን አይደለም ወርቅ ቤት ሱሪ ለብሰው የሚሄዱ ልጆች አሉ። እኔ በአይኔ እወጣለሁ፣ ሁልጊዜ ስለማወጣ ያለሁኝ ሱሪያቸውን ለብሰው ተላይ እንዴት ብዬ ልንገራችሁና፣ አንደኛ አለባበስኛ በእርግጥ ምንም ብንለብስ እናስታውቃለን። ቢሆንም ግን አለባበሳችሁን ቢያንስ ስርዓት ያለው መሆን አለበት። በዛ ላይ ደግሞ 3-4 ሆናችሁ በዝታችሁ አለመሄድ። በመቀጠል ደግሞ መገለማመጥ፣ ወዲያ ወዲህ በቃ ማስነቃት፣ ይሄ መሆን የለበትም። ራሳችሁን ጠብቁ። ጠባቂውም አላህ ነው። በእርግጥ ያው ሰበቡን ደግሞ ማድረስ ግድ ነው። አብሽሩ፣ አላህ ይገዛችሁ ኢንሻአላህ። አሁን ወርቅ እሳት ነው እንግዲህ፣ ለውጥ ሲኖር እንገዛለን ሁላችንም። እኔ ምንድነው ገዢ ነኝ። ቅናሽ ሲኖር እንገዛለን ማለት ነው ውዶች። ይሄ ወርቅ እንግዲህ ከዶላር ጋር የተያያዘ ስለሆነ ዶላር ሲቀንስ የወርቅ ዋጋ ይቀንሳል፣ ሲጨምር እየናረ ነው የሚወጣው ማለት ነው። እና ይህንን እላችኋለሁ። 4 ግራም ወርቅ ምን ያክል ነው? የ4 ግራም ወርቅ ዋጋ ደሪባ ሳይታሰብ የመስነእያና የግራሟ ሂሳብ ብቻ በ379 ሪያል ሂሳብ ነው። እንግዲህ የመስነእያና የግራሟ ሂሳብ 1516 ሪያል ነው ማለት ነው። ይሄ እንግዲህ የግራሙና የመስነእያው ብቻ ነው፣ የ4 ግራም ወርቅ ማለት ነው። በመቀጠል እባካችሁ አንድ ነገር የምላችሁ፣ እኔ ለእህቶቼ ወደፊትም የሚጠቅማቸውን ነገር በቻልኩት ይጠቅማል ያልኩትን አቀርባለሁኝ። እንቅፋት አትሁኑ። አንዳንድ ልጆች ማለት ነው አካውንት እየቀየራችሁ ሰው እንዳይሰራ አታወላክፉ። የምሬን ነው የምላችሁ፣ እውነት ብሎክ ነው ማረጋችሁ ማለት ነው። እኔ ብዙ ጊዜ ብሎክ አረጋለሁኝ፣ በጣም ብዙ ጊዜ ብሎክ አረጋለሁ ማለት ነው። ለምንድን ነው የዚህን ያክል እውነት? እስኪ አሁን እኔ ይዤ የምመጣውም እንዴት ነው? የሚጠቅም ነገር እኮ ነው ለእህቶቼ የሚጠቅም ነገር ወደፊትም ቢሆን ይዤ እቀርባለሁ ማለት ነው። ማንም አይከለክለኝም። የምሬን ነው የምላችሁ። እናንተ የዚህን ያክል እኔ እንጃ አካውንት እስከ መቀየር ድረስ ያደረሰባችሁ ጉዳይ ምንድን ነው? እውነት እኔ እኮ ዝጋ ፕራንክ አይደለም ይዤ የመጣሁት። በቃ አፈቀረኝ፣ አፈቀርኩት፣ ተፋቀሩ፣ እንዲህ አሉ፣ ተጣሉ፣ ተፋቱ፣ ተጋቡ የሚለው ውስጥ እኮ አይደለም ያለሁት። እኔ ጠቃሚ ነገር እስከሆነ ድረስ አሁንም ሆነ ወደፊት ይዤ እመጣለሁ ማለት ነው። እውነት ታሳዝናላችሁ። ሰው የሚሰራን ሰው ማበረታታት ነው ከቻላችሁ። ካልቻላችሁ ደግሞ ማንም እኮ አበረታቱኝ ብሎ የሚለምን የሚያስገድዳችሁ ሰው የለም። የወደደ ሰው ያከበረኝ ይከተለኛል፣ ላከበረኝ ሰው አከብራለሁ። ግን በዚህን ደረጃ ለሰው መመቅኘት እኔ እንጃ ጥሩ አይደለም ወላሂ። እስኪ ልባችሁን ንጹህ አድርጎት። በቃ ለሰው ልጅ መልካም ተመኙ። እውነት መልካም ስትመኙ እኮ ለእናንተ ለህሌናችሁ ረፍት ታገኛላችሁ። ሰው ሲያድግ፣ ሰው ሲሰራ፣ ሰው ሲለወጥ እውነት ደስ ሊለን ይገባል እንጂ ለሰው ልጅ ህስዲና ጥሩ አይደለም።